የእሱ መሆኑም እኮ አልተረጋገጠም። ይልፍዬ ያለ ማርያም ተኪቹ አረ ወይ ጊዜው አንቺ ረዝም በይት ኖ ተዛሪ ተታግድለን ነው ይኸውልሽ አውቃለሁ ያልሽው ነገር እኮ አውቃለሁ እንደተባለም አውቃለሁ። ኖ ስልሽ ያንተ መሆኑን እንዴት እርግጠኛ ሆንክ ተብሎ ቢጠየቅስ ነው እዛ ፖሊስ ልጄ ነው ብሎ ካመነ ፍርድ ቤቱ እንደዛ ልጅ መሆንህን አረጋግጥ የሚለው አይመስለኝም። ያያል የሚያይ ይመስለኛል። ኖ አይ ዶንት ቲንክ ሶ ቢካዝ የእሱ ኬዝ ከዚህ ጋር አይገናኝም። ኮምፕሊትሊ ሌላ ኬዝ እኮ ነው እንዴ። ጉዳት ይችላሉ እንጂ ወስደው ያሳዩ እንዴ። ለምን በፓትሮል ለምን አይሄድም? አይ በፓትሮል ሄዶ ልጁን የሚያየው እንዴ ማለት ነው። ሌላ መስረኛ እኮ አለ እንዴ። ስንት ሚስቶቻቸው ያረገዙ ስንት አሉ እየሄዱ ላይ ያብሩ እነሱ ልጆቻቸው የሆነ በፎቶ ምናምን ሊያሰጭ ይችላሉ ሰዎች መጣው። እኔ እንደምመስለው ጠበቃው በማርያም ዝም በሉ እንደዚህ አይነት ነው። በማርያም ጠበቃው ነው የሚያሳየው። ጠበቃው ሳይሆን ልጁ መጀመሪያ ህፃኑ ልጅ እዛው እስር ቤት ነው ያለው ወይስ ቤተሰቦቿ ጋር ነው? የልጅቷ እሷ ጋር የሚሆን ነው የሚመስለኝ። እሷ እኔ ጋር ይሁን ካለች መብቷ ነው። አንዳንዴ ደግሞ እንደ እሷ ተፈታለች። እዛ እስር ቤት አንዳንዴ እንትንም ይፈርዳል። ፍርድ ቤትም እሷ ጋር ይሁን ብሎም ይፈርዳል። የማይሰጥበትም ጊዜ አለ። ቤተሰቦቿ ጋር ከሆነ ልጁ ግን ሜቢ እሱን ቪዚት ሊያደርጉት ይዘውት መሄድ ይችላሉ ብዬ አስባለሁ። አይኔ ጠበቃ ፎቶ ይዞ መሄድ ይመስላል። ላይሽን ኢንተርቪው እንደዚህ ያለች እንደ ቦሌ ይሄ ነገር ነው የሚልሽ ነው። ረድላቸው አውሩ ቻው በሉ። እሺ ማዝዬ በቃ ወልሽ ይሄ ነገር ምን ኪዱ ኖ እሱ አባባሉ እንዴት መሰለሽ ከእሷ ጋር ነበር የነበረው እና እንዴት የእሱ ልጅ ይሆናል ነው። ኦፍኮርስ ምን ከእሷ ጋር ሆኖ ሌላ ሴት እንትን ሊል ይችላል። ከተጣሉ እኮ ቆየን አለች እኮ እሷ ልጅ ጃኒ ተጣላን ቆየን ብላለች። ልጅ ከእናቱ አይነ ወንጀል ነው በጭራሽ አይሆን። አይለይም። አዎ አይለዩትም። ስታኩል ያለ ልጁ እንትን እኮ ነው እናቷ ጋር ልታረገው ትችላለች። አንዴ እናቴ ጋር ይሁን ብላ ከወሰነች ተመልሳ አምጡልኝ ማለት አትችልም። አይቻልም። ጠነክር እንኳን ለምንድን ነው እንደዚህ ስትሪክት የሚሆኑት? ላይክ ምን ችግር አለ? እስከሚጠነክር እናቱ ጋር ሆኖ አይቻልም። ኧረ አንዴ ከወጣ ነው። እሷ እኔ ጋር ይሁን ካለች ይሆናል። አዘርዋይስ ከሰጠች እናትየው እያመጣች ልታሳያት ትችላለች እንደ ጠያቂ እንጂ አትችልም። ግን እኮ ይሰለቻል። ስማ በጣም ነው የሚሰለቸው። ኖት ኢንተረስትድ እያልኩ ነው ማልፎ እኔ የቆየ ነው እኮ ኧረ ቆይ አይደለም 5 ወር ሌልቲ እኮ ናት የለቀቀችው። የቆየ ነው እኮ ሌልቲ ምን የቆየ ቪዲዮ ነው እየፈለገች ብታመጣ። ብቻ ግን ለመውለድን በጣም ያናዳሉ። ምን አለ እሷን እንኳን ቢለቋት። ኧረ ቦሌዬ እንዴት እንዴ ኖ ቦሌ ቢፌር እሷን በለቀቋት ሳይሆን ያቺ ልጅ እኮ አብረ የታሰረችው ልጅ እኮ ምንም ሳታደርግ እኮ ነው የታሰረችው። የሆነች ልጅ እሌኒ የምትባለው ምን አርገች? አሁን እሷ ልጅ ምንም ቤተሰቧን እኮ የምታስተዳድረው እኮ እሷ ነች። ጠበቋ ሲናገር ቤተሰቧን እኮ የምታስተዳድር ሶሻል ሚዲያ የሌላት ልጅ እንደሚመስለኝ ምንም ሳትሆን ሶሻል ሚዲያ እህትየው ለምን ተፈታች? የጆንዳን እኮ ጥያቄ እሱ ነው እኮ ምንም ሳላ እንዴ ሁሉንም አፍሰው ዝም ብለው ቢሆን ያሰሯቸው እህትየው አትፈታም ነበር። እዛ መኪና ውስጥ ያለ ሰው እኮ አልታሰረም። አይኖ እሺ ገባኝ እኮ ግን እቺ ልጅ ኖ ከናዩ አንጻር ካየ ደግሞ ናዩ እርጉዝ በመሆኗ ብቻ እንደው ትማር ካላልክ በቀር በብዙ አድቫንቴጅ ብታይ እቺ ልጅ ነው ትማር ልትል የምትችለው። ምክንያቱም ከሱ ላይ ሶሻል ሚዲያ ላይ የሚጠቀሙ ምናምን ተብሎ ነው የተከሰሱት አይደለ? እቺ ልጅ ምንም ውስጥ የለችበትም። ሶሻል ሚዲያ እንኳን ሶሻል ሚዲያ የሚጠቀሙ ተብሎ አይደለም የተከሰሱት። አየር መንገዱን ህግ በመጣስ በመበጥበጥ ነው። ምንም ሶሻል ሚዲያ ከዛ ጆን ዳንኤል ክስ ላይ ደግሞ የአየር መንገዱን ስም በሶሻል ሚዲያ በማጥፋት የሚል አይ ነው። ከዛን ደግሞ እኮ ምን ተባለ? ዋስት ቢሰጣቸው እንኳን እነዚህ ሰዎች ነገ የእንትናችንን ስም አለማጥለሻቸውን በምን እናውቃለን እኮ አለ እኮ።
አቃቤ ግን እኮ ቁጭ ብዬ እኮ ነው የሰማሁት እዛ ውስጥ። አው ግን ሶሻል ሚዲያ ስም በማጥፋት ሳይሆን አየር መንገዱን ህግ ጥሶ በመጭበጥ ምናምን ነው እንትን ያልተባለ እና እሱ እንዳለ ሆኖ እኮ የዋሱን ነው። እኔ ደግሞ የምነግርሽ ዋስ እንዲሰጣቸው ዋስ ይሰጣለው። ነገ ደግሞ ድጋሚ ስሙን አለማጥለሸቻቸውን በምን እናውቃለን ነው እና ላይ ግን አትሊስት በቃ እርጉዝ ናት ምናምን እቺ ልጅ ይሁን እንዴት ነው ምህረት ነገር ቢኖር እዛ ጋር ጥፋተኛ ግን ኤልሹ ማሰብ ያለብሽ ከዛ በኋላ አይ ቲንክ ላይቭ ኢንድ ካረገ በኋላ እኔ ደግሞ የሰማሁት አትንኩት ብላ ፖሊስ ሁሉ ተማታለች ናዩ ማለት ነው። እንደሱ ሰምቻለሁ። ስሚ ኤልሹ ግን ማሰብ ያለብን ደግሞ ምን ማሰብ እንዳለብሽ ታውቂያለሽ? እቺ ልጅ እስር ቤት ባትሆን ኖሮ ሜቢ ይሄ ልጅ ሊወርድ ይችል ነበር። ለበጎ ነው፣ ተስወርዶ ትችል ነበር። አላወቀችም አሉ እኮ እስከ ስንት ወር ድረስ? እስከ 3ኛ ወር አልታወቀም ነበር። ለበጎ ነው በቃ። ህግ ነው። እኔም እንደዛ ነው ማስበው። እኔ አሁን እኮ እኔ ራሴ እኮ አሁን እንደ ኪዱ ነው ማስበው። ግን አሁን ያቺን ሴትዮ ታስቢው እኔ አሁን ተናድጄ ነበር። እዛ ተውለድ ምናምን ሲባል በጣም በቃ ርር ነው ያልኩት። ግን ቴክኒክሊ እንደ ህግ ስታስቢው ደግሞ እሷ እየተለየች አይደለችም ከሌሎች። በቃ ሌላ